ካልመለሰ አይወለድ ነበር እኔ ሲባል ማቀው። ሀይሚ ምን እንዳለች ሰምታችኋታል? ብድሯን ማትመልስ ሴት አትወለድ አይነት ነገር ይመጣብኛል እና ፕራንክ መደረግ ማትፈልግ ከሆነ ተው ከኔ ጋር አትሳፈጥ ብየው። አንቺ ብቻ አይደለሽም እኛም ብለነው ነበር። ውድ ቤተሰቦች መቼስ ታስታውሳላችሁ። ብሩኬ ግን አልሰማም በማለቱ ይኸው እኔ ብሩኬ ምን አይነት ጣጣ ውስጥ ነው የገባሁት? በእግዚአብሔር ሀይሚ በቃ አርፍ ቁጭ ሻል አርገን ሻል እንዲህ ነው እኛም ዋጥ አርገን የቻልናት። ብሩኬ አጨመላለቂ ነጂ በቃ ይነገረው እንዲህ አይሰከርኩም። አንዴ ቆይ እንዴ አታስጨንቀኝ። ወይኔ ጉዴ አብሬን ነጨኝ። እሺ ለሀይሚ ይኸው ጸጉሬን ነጨኸኝ። እግዚአብሔርን አሳመንኩ። አልጠጣሁም። እሺ እሰይ የታባ አገኘንህ። እሷ ብቻ አይደለችም እኛም አገኘንህ። እንዲህ በእናታችሁ ሀይሚዬን በቃ ኮሜንት ላይ ምን እንደምትሉልኝ ዛሬ እኔ እንጃ። ሀይሚ ምን የሚያስጠጣ ነገር ኖሮ ነው የምታጭው? በአንተ ምክንያት እኮ እኔ ምን አጥፍቼ ነገርኛ ጥፋት ብዙ ነገር ነው ያጠፋው እኮ ምን ብዙ ነገር ነው ያጠፋው። እስቲ ይሄን ንገሪልኝ በእናትሽ ንገሪልኝ። እንዲህ በይ ላስተካክልሽ። እኔን ጥፋት ንገሪኝ ሀይሚ። ህይወቴን እንደዚህ እንዴት ነው የሚባለው? እንደዚህ ምስል ያንቺን ብቻ አይደለም ታምኔላችሁን ባየን ቁጥር ደግሞ ብሩክ ምን አደረገ ደግሞ አንቺ ምን አደረግሽ እያለን የእኛም ህይወት ነው እንዲህ ምስቅልቅልቅልቅል። በዚህ የምትስማሙ ውድ የቻሌ ቤተሰቦች የተለመደችው ቦታ